ሰላም ሰላም ጤና ይስጥልኝ ክብራትና ክብሯን የኔ የብርቱካን ፋይፌቶች ፋሚሊ ሰላም ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ ሁላችሁም ሰላማችሁ ብዝት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ሀገራችን ውስጥ የገባውን ቁጣ እግዚአብሔር አምላክ ይገስጽልን። እውነት ያው በዚህ ሰሞን የሚታየው ትንሽ ከበድ ይላልና ያው እግዚአብሔር ይገስጽልን ማለት ነው። በጣም ነው እኔ እንጃ ብቻ ቲክቶክ ላይ መግባት በሆኑ ሰዓት በጣም ያስጠላኛል። እንግዲህ ንጹሃን ዜጎቻችን እያለቁ ነው፣ ሹፌሮች እያለቁ ነው፣ ምንም በማያውቁት ነገር እና በጣም ነው የሚያሳዝነው ቤተሰቦቼ። እና ለቤት አዲስ የሆናችሁ ብርቱካን ፋይፍቱብን ይድርገምላችሁ። ላይክ ሼር ሰብስክራይብ አድርጉልኝ። ላይክ እያደረጋችሁ አበረታቱኝ። ጥያቄ አስተያየት ኮሜንት ላይ አስቀምጡልኝ ማለት ነው። ጥያቄ ሶስት ኮሜንት ላይ አስቀምጡልኝ ማለት ነው የታያችሁን ነገር እና ዛሬ በአዲስ ቪዲዮ ነው መጣሁላችሁ። የሰሞኑን ጠፍቻለሁ። መቼም ያው ስጠፋባችሁ መንኮና ነው ብላችሁ ጥያቄ ይሆንባችኋል ቤተሰቦቼ። እስኪ ላይክ እያደረጋችሁ ደግሞ እናንተ አበረታቱ ማለት ነው። የጠፋሁበትን ምክንያት እነግራችኋለሁ። ይህችን ሰሞን የጠፋሁበት ለምንድን ነው የሚለውን እነግራችኋለሁ ማለት ነው። አንዴ ቆም በሉና ላይክ አድርጉ። ቪዲዮ ጥራት ቢኖረውም ባይኖረውም ጥራት አለው ቪዲዮ ላይ እኮ የምደርሰው እናንተ ስታበረታቱ ነው ቤተሰቦቼ። እናንተ ላይክ ሼር ሰብስክራይብ ስታደርጉኝ እኔም እያደግኩት ይሄድ ሁሉን ነገር ጥርት ያለ ቦታ ላይ ሆኜ ለመቅረጽ የምችላለሁ ቪዲዮ ማለት ነው። ያው ጥርት ያለ ቦታ ላይ ስትሄዱ ምን ወይንም ወጪ አውጣታችሁ የሆነ ነገር አድርጋችሁ ስለሆነ እዛ ላይ የምትደርሱት እና ለዛ ነው ቤተሰብ እና ምን ልላችሁ መሰላችሁ፣ ይሄን ሰሞን እንግዲህ ትንሽ ቤት ውስጥ ትንሽ ችግር ተፈጥሮ ነበርና በዛ ምክንያት ነው እየጠፋሁት ማለት ነው። አይ ከብዙ ችግር በኋላ ነው ለእናንተ የመጣሁት። ምክንያቱም ይሄን ምንኮና ነው ችግር ተፈጥራ መሆኑም እኔ ከዩቲዩብ ላይ እንደማልጠፋ ስለምታውቁ ስታጡኝ ምን ችግር ተፈጥሮ ነው ምንኮና ነው የጠፋችሁ በሰላም ነው ወይ ብላችሁ ማስባችሁ አይቀርም እና እኔ ለዛ ልነግራችሁ ነው የመጣሁት ማለት ነው። እና እዚሁ ቤት ውስጥ ነው ሁለታችን ላይ ነው ችግር እየተፈጠረው ማለት ነው። ለወሬ ማያምር ግን ይሄ ወሬ ተብሎ የሚወራ አይደለም። ከምሬ ነው የምላችሁ፣ ወሬ ተብሎ የሚወራ አይደለም። ይሆናል ብላችሁ አያደርግም ብላችሁ የምታስቡት ሰው ያልሆነ ቦታ ስታገኙት በጣም ነው የሚሰማችሁ ነገር እና ብዙ ነገሮች ነበሩ፣ ብዙ ችግሮች ተፈጥረው ነበረ እላችኋለሁ ቤተሰቦቼ። ያ እኔ እንደዚህ ነው ብዬ አልጠበኩም አላሰብኩም ሲጀመር ማለት ነው። እኔ ብቻ እንዴት ብዬ ልንገራችሁ? እኔ እግዚአብሔርን እምላችሁ እኔ እንዴት ብዬ እንደምነግራችሁ አላውቅም። እኔ ይሆናል ብዬ ያልጠበቅኩት ሰው የሆነ የማይረባ ነገር ውስጥ ስታገኙት በጣም ነው የሚደብረው። ገባችሁ? ከምር እኔ እንዴት ብዬ ልንገራችሁ? ራሱ መልካም ነገር እኮ ጥሩ ነገር እኮ ለሰው ስትናገሩ ራሱ ያስደስታችኋል ማለት ነው። ግን ያልሆነ ነገር ለሰው ራሱ ለመንገር በጣም ነው የሚጨፋግገው፣ በጣም ነው የሚያስጠላው፣ በጣም ነው የሆነ አላ ያለ ነው። ግን ሆኖም ሰው ላይ ስህተት አይጠፋም ምን ጊዜም ቢሆን ማለት ነው። ሰው ፍጹም አይደለም፣ ሰው ፍጹም ነው ማለት አይደለም። ግን ከብዳል፣ ትንሽ ከበድ ይላል። በጣም ቆሻሻ ስራ ነው እና እኔ እንዴት ብዬ ልነግራችሁ አልችልም። በጣም ነው የሚከብደው። ምክንያቱም ልንገራችሁ፣ ባሌ ከሌላ ሴት ጋር ሲጀናጀን ማለት ነው፣ ሲጀናጀን አግኝቼው ነው መጀመሪያ ሰው ተከሊት ጋር ተሆነች ልጅ ጋር አየነው አሉኝ። ገባችሁ? ከሆነች ልጅ ጋር አየነው ሲሉኝ፣ ሆኖም እኔ አይኔ ታላየ በቃ ሰውን አላምንም። ሰው ብርቱካን እዚህ ጋር እኮ ሰው ሊገልሽ ተጠምዶብሻል ቢለኝ አዎን ብዬ አላምንም። የሚገርማችሁ ነገር
በአይኔ አይቼ ግን ምን መሰላችሁ አብዛኛው ሰው ውሸት ስለሚያወራ እናንተን ለማጣላት ስለሚያወራ እናንተን ለማራራት ስለሚያወራ ገባችሁ። ስለዛ ሰው አላምንም እና የሆነ ሰው በፊት ነገረኝ ገና በፊት እንደጀመረን ማለት ነው። ተከሪ ጋር እኮ እንደውም ፕሮግራሙ እንደነገ ሆኖ እንደነገ እኔና እሱ ልንፈራረም እንደ ዛሬ ነው የነገረኝ ያ ሰው ማለት ነው። ስለዚህ እንዲህ ነው ብሎ ነገረኝና ከዛ እኔም አላመንኩም በቃ አላበኩም። ስጠይቀው እሱ አንተ እንደዚህ ሰው ጋር እንዲህ አልነበርክ አልኩት። የፕሮግራሙ ዋዜማ ማታ ነው የነገረኝ። የፕሮግራሙ ዕለት ማታ ደግሞ ጠየቅኩት ማለት ነው። ትናንትና ሰው ጋር እንደዚህ ሄደህ ነበር እንዲህ ቦታ ሄደህ ነበረ ሴት ጋር ተያይዘህ ምናምን ብዬ ስለው የሄደበትን አድራሻው ምናምን እንዳሉ ኮፒ አድርጎ ነው ሰውዬ ነገረኝ። ከዛ እሱን አልባሽም ነው ሰውዬ ማለት ነው። ከዛ ስጠይቀው አይ ማለት እንትን አለኝ። አይ ዝም ብላ እኮ ናት፣ የሱቅ ጓደኛ ናት፣ የሱቅ ደንበኛ ነች፣ የሱቅ ደንበኛ ነች እንጂ እኔ ሌላ ቦታ ሄጄ አይደለም። እኔ ሲጀመር ሌላ ቦታ የሚሄድ ሰው ሆኜ ምናምን አለኝ ማለት ነው። ከዛ እኔም እሺ ብዬ አይ ይሆናል ብዬ ተረዳሁት ማለት ነው የዛን ሰዓት። ምክንያቱም የዛን ጊዜ ሱቅም እየሰራ ስለሆነ ተረዳሁት ማለት ነው። ብዙ የሱቅ ደንበኛ ያው አንድ ሰው የሆነ ኦንላይን ላይ ሲሰራ የሆነ ደንበኛ ይኖረዋል። እኔ አሁን ኦንላይን ላይ ስለምን የዩቱብ ፋሚሊ ያለኛ እሱም ደግሞ በሚሰራው ስራ የሆነ ፋሚሊ ያለው ማለት ነው በሱቁ ስራ። ከዛ ነው ብዬ እሺ ብዬ ተረዳሁት ማለት ነው። አሁን ደግሞ ሁለተኛ አሁን በሰሞኑ ሎሪም ይከብዳል። ከዛ ሰዎች እንደዚህ አሉ። ከዛ አሁንም ቼክ አላደረኩም ማለት ነው። ሁለተኛ እነዛ ሰዎች ገጠመኝ እዛ እያሉ አንድ ላይ እያሉ ያለውን ነገር ቼክ አፕ እያደረጉ ስልክ ደወሉልኝ ማለት ነው። ገባችሁ? እኔም በወንድ አስመስሎ ነው እሱ እዛው ስለሆነ እንዳይነቃ ያ ሰውዬ እኔም ወንድ እንደሚያወራ አስመስሎ ነው የደወለልኝ ማለት ነው። ወንድ እንደሚያወራ አስመስሎ ነው የደወለልኝ። ገባችሁ? ስለዚህ ከዛም በኋላ ሄድን። በጣም ከባድ ጠብ ነበረ። እግዚኦ መሐረና ክርስቶስ በጣም ብጥብጥ ያለ ነበረ። በመጨረሻም የሱን ፋሚሊዎች ሰምተዋል። የኔ አልሰሙም። የኔ ፋሚሊዎች እዛ አካባቢ አይደሉም ብያቸዋለሁ። የኔ ፋሚሊዎች እዛ አካባቢ አይደሉም። የሱ ፋሚሊዎች በቅርብ ላይ ነው። ገጠራማ ቦታ ቢሆንም በቅርብ አካባቢ ነው ያሉት ማለት ነው። ስለዚህ ያው የሱን ሰሙ። በጣም ያው ሁሉም ወጣ ነዋ። ሁሉም ወጣ ነው የሚያወራው። ገባችሁ? እሱ ግን ምን አለ? የሆነ ስራ ነበረ፣ ለስራ ነው የሚሰራው። ስራ እኮ የለም ምንም አይሰራ። ተግብርና ውጭ ምንም የሚሰራው ነገር የለም። ምንም የሚሰራው ነገር የለም። እና የሆነ ስራ የሆነ ቦታ ለማሸሸጥ ለዛ ነው ምናምን ብሎ በዚህ እንትን አለ ማለት ነው። ያው የሆነ ሆኗል። ግን ያው ነገሮች እንደዚህ ናቸው። ገባችሁ? እኔም አላሰብኩትም እንደዚህ ያለኝ ቦታ ይደርሳል ብዬ። እኔ እግዚአብሔርን ከምሬ ነው የምላችሁ አላሰብኩትም። ይሄ ቤት እንኳን ስንት ጊዜ ነው ቀኑም ሳይቀባ። ገባችሁ? ለዚህ እኮ ነው እኔ ብሬን አላወጣኝ የምላችሁ። ለዚህ ነው እኔ ብሬን አላወጣኝ የምላችሁ። ለዚህ ነው። ምክንያቱም እኔ ብሬን ራሴ ቦታ ላይ ደም የምተፋበት ላይ ነገ ለልጆችም ቢሆን በሸጠውም ምንም ባደርገው እኔ 5 ሳንቲም የምጥለውም ቢሆን የማልፈልገው ነገር ላይ አላውልም። ምክንያቱም ነገ የሆነ ነገር ሲፈጠር እኔ እናደዳለሁ። እኔ ንዴት አልችልም። በጣም ነው የምናደደው። በቃ አላህ እንቅ አድርጎ ነው ያለኝ። በቃ ድፍት አድርጎ ነው ያለኝ። በጣም ነው የተናደድኩት ማለት ነው። እኔ ለኮተት ተያዝን ከበድ ያለ ህይወት ውስጥ ነው የምንገባ ማለት ነው። እኔ ከባድ ነው። እንዴ እንደምታወኝ ምናምን አይደለም። እኔ በጣም እልህኛ ነኝ። እልሄን ተዋጭ ነኝ። በጣም እልሄ ከምንም በላይ ነው። ተተከታተላችሁኝ ደግሞ ወደፊት ምን እንድታወኝ ትችላላችሁ ማለት ነው። በጣም እልሄ ከሚገባ በላይ ነው። በቃ እኔ እልህ ሲይዘኝ
እኔ ወንድሜ ነው እህቴ ነው አባቴ ነው ምናምን አይደለም። እልሲዜ ሁሉንም ሰው ግን በአንድ ነው የማየው። ሁሉም ሰው በአንድ ነው የማስበው። ይሄ ባይር ስለሆነ ነው ይሄ ዘመድ ስለሆነ ነው አይደለም። ግን እልህ ሲመጣ ከባድ ነው። ከዛ ሄድኩኝ፣ በር ዘጋሁኝ፣ በር አልከፍትም አልኩኝ። በዛ ሁሉ ብዙ ችግር ተፈጠረና በዛ አጋጣሚ ነው እየጠፋሁት ማለት ነው። ያው ይከብዳ ብቻ ይውላችሁ ምንም የሚሰራው ነገር የለም። ብቻ ከዘንድሮ አዝመራ ተገባ ጀምሮ እኔ እንኳን ከብት ነግድለዋለሁ፣ የተሌላ ጋንጣ ነግድለዋለሁ። ሱቁን ተተውኩል አሁን ላይ አዎ ሱቁ ግን አይመችም። ምክንያቱም እሱ እርሻ ሲውል ሱቁ እየተዘጉ 5 ይውላሉ። እሑድና ቅዳሜ ይከፍታል። ከዛ 5 ዝግ ይሆናል። እኔም ላይመቸኝ ይችላል አሁን ላይ ባለው ህይወቴ ማለት ነው። ስለዚህ አንድ ፊት ነው አንቺ ለይልሽና አስተካክዬ እዚህም በር ላይም ሰራሁ ሌላ ጋርም ተከራየሁ አስተካክላለሁ ብሎ ነው ንግግራችን። ግን አሁን እሱ እኔ እንደዚህ አይነት ቆኜ ሌላ ውስጥ መግባት ማለት ከባድ ነው። ቤተሰብ ከባድ ነው። እኔ እኮ እንደሱ ልጅ ታልኩኝ አለሟ ትበጠበጣለች። ግን ጥሩ አይደለም ማለት ነው። ያ ሰው ክፉ ቢያደርግባችሁ እናንተ ክፉ ማድረግ የለባችሁም። ያን ሰው በምክር በምናምን ልትመልሱት ትችላላችሁ ማለት ነው። ግን ጥሩ አይደለም። አሁን እኔ እንደዚህ አይነት ናት ብሎ እሱ ደግሞ ሌላ ጋር ሄዶ መጀናጀን፣ ሌላ ጋር ሄዶ ሌላ አክቲቭ መፍጠር ምን ይሉታል እስኪ ለእናንተ ስታስቡት ማለት ነው። ቤቱን አያስተካክልም። እሺ ይሄን ቤት አያስተካክልም፣ ቀለም አያስተካክለውም። በአንድ 2 በሬ እኮ ነግዶ ቢሆን ራሱ ማለት ነው። ገባችሁ? 1-2 በሬ ቢነግር ኖሮ በትርፉ ይሄን ቤት እንኳን ቢያስተካክል ሌላ እንሰራ ነበር። እህል ረከሰ ቢል ራሱ ማለት ነው። እህል ረከሰ ብሎ ነው እንግዲህ ምክንያቱ ያው ገበሬ ነው ብያቸዋለሁ። ገበሬ ስለሆነ ዘንድሮ እህል ረክሷል። እኛ ጋር በጣም ነው የለከሱ፣ ሌላ ጋር ሊወደድ ይችላል። እኛ ጋር ግን እህል ረካሽ ነው ማለት ነው። እስከ 80 ብር እስከ 90 ብር እስከ 95 ብር ነበር ኪሎ ማለት ነው። ነጭ ጤፍ ገባችሁ? ስንዴ እስከ 50 ምናምን ገብቶ ነበር። 55 ብር ከ55 ብር እስከ 60 ምናምን ሲል አሁን ገና 70 ገባ ማለት ነው። 70 ብር አሁን ገባ ማለት ነው ገና ስንዴ ራሱ። እና እንደዛ አላችኋለሁ ቤተሰቦቼ። የጠፋሁበት ምክንያት ግራ እንዳትገቡ ብዬ ነው። ሌላ እንግዲህ ወደፊት ያለውን ኬስ ደግሞ አሳውቋቸዋለሁ ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል። የኔ ውድ ፋሚሊዎች እናንተ ብቻ ሰላም ሁኑልኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ፈጣሪ እየጠበቃችሁ ማለት ነው። እንደው ወጥቶ ተመቅረት እግዚአብሔር አምላክ ይሰውራችሁ። በጣም ወጥቶ መቅረት በወጡበት መቅረት በጣም ነው የሚያሳዝነውና ስለዚህ ይህን ሰሞን ስለምናያችሁ ሹፌሮች ምናምን ነገርና በጣም ያሳዝናል። ብዙ ነገር ያየሁት ነገር ስላለ በጣም ነው የሚያሳዝነው። ብዙ እህል እየተቃጠለ ተጎታችሁ ያለው እህል እየተቃጠለ ማዳበሪያዎች እየተቃጠሉ ምን እየወደመ ነው። በኦሮሚያ ክልል መስመር ላይ ያለ ከተቻላችሁ እናንተ እናት አባት እህት ወንድሞቻችሁ ወደ ኦሮሚያ ክልል በዛ ወደ ባህር ዳር ወደ አማራ ክልል የሚያቋርጡት አዲስ አበባ መኪናዎች ቢያቆሙ እኔ ደስተኛ ነኝ። ሲኖሩ ነው ሁሉም እነሱ ሹፍርና ሰርተው ለነገ ለተነገ ህይወታቸው ሲኖሩ ነው። ዛሬ ማግኘት ያለባቸው ነገ ተነገ ወዲያ ከሌሉ ዛሬ ያገኙ አላገኙ ምን ያደርግላቸዋል? እና የሆነ ውሳኔ እስከሚወሰን ድረስ ያው ሹፌር ፋሚሊ ያላችሁ ሰዎች ያው ጥንቃቄ እንዲያደርጉ ብትነግሯቸው ደስ ይለኛል። ያው እንግዲህ ስላየሁት እኔ ስለቆረቆረኝ ነው ቤተሰብ። እና የዛሬያችን ቪዲዮ ይሄን ይመስላል። በሌላ በአዲስ ቪዲዮ እንገናኛለን። ባይ ባይ።